ልጅና ሀብት ፈተና እንጂ ሽልማት አይደለም አለመውለድ ያለመታደል አይደለም ኦኬ የመናጢነት መገለጫ አይደለም አላህ Subhanahu Wa Ta'ala ሰውየውን የሚወደው ልጅ በመስጠት አይደለም ለሚጠላውም ልጅ ባለመስጠት አይደለም ይሄ ፈተና ነው ሀብትን የሚሰጠው አላህ ስለወደደ ነው ልጅን የሚሰጠው እንደዛው ነው ፈተና ነው ልጆቹ ወይ ጀነት ወይ ጀሃነም ፈተና ነው የጀነት መግቢያ ናቸው ወይንም የጀሃነም መግቢያ ናቸው ልጆቹ ባስተዳደጉ በምኑ በልጆቹ ይጠየቃል ወይንም በልጆቹ ይደሰታል የልጆቹ ያለሳል በርግጥ ሀብትም እንደዛው ነው እና እኔ ሙካሲሩን ቢኩም ባሉ እሳቸው ነብዩ ያስቡት ምንድነው ከድሮ ነብያቶች የበለጥኩኝ በህዝቦች ብዛት እንዲሆን ፈልጋለሁ ወለዱ ተዋለዱ መውለድና ማታቋርጡ ማህንነትን አትምረጡ እንደ መልካም ጸጋ አትውት ለመውለድ ጥረት አድርጉ ማታቸው እንጂ ተወለዳችሁ እንደ ወድለኞች ናችሁና ዱንያ ማኸራቸው ተመቻቸላችሁ ማለት አይደለም ፈተና ነው ስለዚህ ያልወለዱ እህቶች ወንድሞች መውለዳቸውን እንመኝላቸዋለን አላህ ልጅ ይስጣቸው ግን ማዘንም የለባቸው እናታችን አይሻ ወለዱ ኡሙ አብዱላህ ባው ነበር የታቸው ልጅ አሳድየው በታቸው ልጅ ማለት ነው ያስማ ልጅ አስማ ስትል ወልዲያ ለአይሻ ሰጥ አይሻ ወልዲ አልቻሉ እንደዚህ አይነት አጋጣሚ አለ ብዙ ነብያቶች ያልወለዱ አሉ ነብይ ሆነው ያልወለዱ አሉ እና አጉ ተጋቡ ያሉት መውለድን እንደ አትጥሉ ወለዱ ተራቡ ለማለት ፈልገው ነው ምነው ላትተህሚ ለአላህን አትማው ነው ዋናው እሱ ነው እንቢ ያለኝ ከለከለኝ ብሎ አትወቅሰው አትክሰሰው አላህ ይከሰስም አላህ ይወቀስም አላህ ዛሊም አይደለም አልዘለመኝም ለኔ ኸይሩን ነገር ሽበርጦልኝ ነው ብሎ ያለ ሰው خلاص ብዙ ማህኖች እኮ አሉ ልጅ ተወለዱ በላይ እየተጦሩ ያሉ ምንም ሳይወልባቸው የሚኖሩ አሉ ወልደው ደግሞ የሚያልቅሱም አሉ انما اموالكم واولادكم فتنه ልጅና ሀብት ፈተና እንጂ ሽልማት አይደለም ወለዱ ራሱ ፈተና ነው የወላድ መካና እኮ ይባላል የወላድ መካና ይባላል አራጎ የባሰ ነው አድርገን የሚያሳዝነው እሱ ነው